በስማም ውበት ሰላም የኔ ቆንጆ ሂዶ ለዛ እንዳለባበስሽ መስልሽ። አለባበሴ ምን ይመስላል አንተ? እኔማ እንዳለባበስሽ ባትሆኚ ያው እንደ መጽሐፉ ብትሆኚ። እንዴ ይሄ መጽሐፍ አንብበሽዋል እንዴ? በማያገባ ካትግባሽ። ምንድነው ዛሬም ከስተመር እያባረርክ ነው አይደለ? ኧረ አይደለም ዚዚዬ፣ የትም የማይገኙ የጠፉ መጽሐፍቶች እኛ ጋር እንዳሉ እያስረዳኋት እኮ ነው። አይደለም እቺ ለሚቆም ሰዓት ተጠነቀቁም እንዴ? ልክ ነሽ። ምን መጽሐፍ ላሳይሽ የኔ ቆንጆ? መጽሐፉን እንኳን እዚህ ማገኛ አይመስለኝም። ችግር የለውም። አንቺ የፈለግሽውን መጽሐፍ ብቻ ንገሪኝ። እንኳን የጠፉ መጽሐፍት ይቀርና አዳዲስ መጽሐፍት ራሱ የትም ሳይሄዱ ቀድሞ እኛ ጋር ነው የሚመጡት። የህፃናት መጽሐፍት ራሱ በተለያየ አማራጭ እኛ ጋር ያገኛሉ። ይገርምሻል፣ ዛሬ ላንቺ ብቻ አይደለም ይዘሽ የምትሄጂው፣ ለልጆችሽም ራሱ የተለያዩ የልጆች መጽሐፍት ስለሚገኙ አማርጠሽ ትወስጂላቸዋለሽ። ማለቴ ከወለድሽ የገብረቤት ባይከዳኝ መጽሐፍ አለሽ? አዎ ይሄው። አዎ አይ ቃልዬ፣ እድሜ ልክን በቃ ቆቆር እየበላ ልትኖር ነው? ደግሞ አታፍርም አይደል? ባሚ እንደዚህ አይነት ቦታ ይዛ ስትቀመጥ። ስማ በስቤ፣ መኪና መግዛት ሰላም የሰጠ ይመስለኛል። እኛ ግን በዚህ ቆቆር የሚሆን ደስተኞች ነን። እሺ ባሚዬ፣ እስኪ እዩ፣ ይሄን የመሰለ መኪና ይዤልሽ እየመጣሁ እምቢ አልሽኝ። ቆቆር ለመብላት ነው? ህይወት እኮ ከመንደር ቆቆር በላይ ነች። በስቤ፣ መኪና ውስጥ የአየር ማቀዝቀዣ ወይም ኤሲ ሊኖር ይችላል፣ ግን እንደ ቃልዬ ልብ ውስጥ እንዳለው ፍቅር ሙቀት አይሰጠኝም። እኛ በቆቆርም ቢሆን ደስተኞች ነን። ደስታ በቆቆር አይገዛም ቃልዬ። አንተ ግን ጓደኛዬ ስለነበር ካዝንልሃል። እድሜ ልክን ቆቆር ስትበላ ትኖራለህ። እኔ ግን ዓለም እጄ ላይ ነች። በስቤ፣ ህይወት ከመንደር ቆቆር በላይ ናት አልከኝ። መኪና ግን እዚሁ መንደር ውስጥ ጎማዋ ተንፍሶ ቆመች። ምን? ወይኔ አየ በስቤ፣ የመኪናው ጎማ ነፋስ አለው ብለህ በቲቪ ስንለው ነበር። ነፋሱ ሲወጣ ግን እንደማንኛውም ብረት ከመሬት ተጣበቀ። አሁን ከመኪና ወርደህ የሚያግዘን ሰው ፈልግ። ኧረ ቃል ጓደኛ አይደለ እንዴ? አታግዘኝ? ቅድም ቆቀር በላተኛ ስትል ጓደኝነቱን ረስተው ነበር። አሁን ጎማ ሲነፍስ ጓደኛዬ ምናምን ትላለህ። ሰው የሚከበረው በመኪናው ሳይሆን በሰውነቱ ነው። በሰላም ግባ።